بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله أما بعد السلام عليكم ورحمة الله وبركاته ودنا يتكبراتي وندموج اهتوج إن شاء الله يزاريو يتمرت برنامجين يميونو كفل هيا أمست የአሕካም ተጅዊድ ትምህርት ነው። ባለፈው ደርሳችን ላይ እንዳየነው ስለ መድ ጀምረናል። መድ በሁለት ይከፈላል። መደል አስልይ ወይም መደል ጠቢዒ እና መደል ፈርዒ በመባል ስለ መደል አስልይ በሰፊው አይተናል። መደል ፈርዒ 13 አይነት ናቸው ብለን የመጀመሪያውን አልመዱል ዋጅቡል ሙተሲልና ሁለተኛውን አልመዱል ጃኢዙል ሙንፈሲል ከነ ምሳሌያቸው አይተናል። ልብ ብላችሁ አጥኑት። ሶስተኛው የመደል ፈርዒ አይነት አልመዱል ዓሪዱ ሊሱኩን ይባላል። በጥያቄ ነው የጀመርነው። ሱአል ጥያቄ ማ ሁወል መዱል ዓሪዱ ሊሱኩን ቃሉ ሲተረጎም ምንድነው የመዱ አይነት? አልመዱል ዓሪዱ የቀረበ የመድ አይነት ነው። ለምን? ሊሱኩን ለሱኩን ማለት ነው። ለሱኩን ቀረብ ያለ የመድ አይነት ነው። ጠይብ ቃሉን በዚህ መልኩ ከተረጎምነው ጀዋብ መልሱ አጠቃላይ ደግሞ ሂደቱ ሁወ ይሄ አልመዱል ዓሪዱ ሊሱኩን የሚባለው የመድ አይነት አልወቅፉ ማቆም ነው። ዓላ አኺሪል ከሊመቲ በቃላት መጨረሻ ላይ ማለት ነው። መስፈርት አለው። ወካነ ሲሆን ነው ታዳ ቀብለ አልሐርፊ ከፊደሉ በፊት አልመውቁፊ ዓለይህ በሱ ላይ ከሚቆምበት ፊደል በፊት ሊመጣ ነው ሊኖር ነው። ምንድን ነው የሚመጣው? አሐዱ ሑሩፊል መዲ ከመድ ፊደሎች አንድኛው ማለት ነው። አጠቢዒይ ከመደ ጠቢዒይ ፊደሎች አንዱ ከማቆሚያው ፊደል በፊት መምጣት አለበት። አልመዱል ዓሪዱ ሊሱኩን ለመባል ማለት ነው። አለቲ ያቺ የመደ ጠቢዒይ ፊደሎች ሂየ እሷ ናት ወይንም እነሱ ናቸው። እንግዲህ መደ ጠቢዒይ ወይም መደል አስልይ ፊደሎቹ 3 ናቸው ብለናል። እነሱን ልንጠቅስ ነው ለማስታወስ ያክል። አልአሊፉ የመጀመሪያው አሊፍ ነው። አሊፍ ሱኩን ሆኖ ሲመጣ መሳቢያ ይሆናል። የመደ ጠቢዒ ፊደል ነው። ወልዋው ዋው እንደዚሁ ሱኩን ሆኖ ሲመጣ፣ ወልያኡ ያእም እንደዚሁ ሱኩን ሆኖ ሲመጣ ከነዚህ ከሶስቶቹ አንዱ ከማቆሚያው ፊደል በፊት መምጣት አለበት መዱን ዓሪዱን ሊሱኩን ለመባል ማለት ነው። በምሳሌ ይብራራል። ልብ ብላችሁ ተከታተሉት። ሚሳሉሁ ምሳሌው መዓል አሊፊ ከአሊፍ ጋር እንግዲህ የመጀመሪያዋ የመሳቢያ ፊደላችን አሊፍ ናት ብለናል። እስኪ ከአሊፍ መሳቢያ በኋላ የማቆሚያው ፊደል ሲመጣ ማለት ነው። ቢረቢን ናስ እንግዲህ ቁል አዑዙ ከኋላ አለ። እዚህ ላይ እንዳይረዝምብን ነው። ቢረቢን ናስ ስንል ከኑን ፈትሐ በኋላ አሊፍ መሳቢያ ሁና ሱኩን ሁና መታለች። ከሷ በኋላ ሲን መጥቷል። የማቆሚያ ፊደል ነው። ስለዚህ ከማቆሚያው ፊደል በፊት የመደ ጠቢዒ ፊደል መሳቢያ አንዱ ከመጣ መዱን ዓሪዱን ሊሱኩን ይባላል ማለት ነው። ያሳሳብ ልኩ ወደፊት እናየዋለን ኢንሻአላህ። ስለዚህ ህጉን አሟልቷል። ቢረቢን ናስ እንላለን። መዓል ዋዊ ከዋው ጋር ዋው መሳቢያ ሆኖ ከፊት ለፊቱ የማቆሚያ ፊደል ሲመጣ ማለት ነው። ወየምነዑነ አልማዑን ይችኑን የመሳቢያ ፊደላችን ናት። እንግዲህ ሐርፈል መውቁፍ ዓለይህ ማለት በሷ ላይ የሚቆምባት ፊደል ኑን እና ሲን ናቸው። ከነሱ በፊት ምን ሊመጣ ነው? የመደ ጠቢዒ ፊደል አንዱ መምጣት አለበት ብለናል። እዚህ አሊፍ መጥቷል። እዚህ ዋው ነው የመጣው።
ስለዚህ መዱን ዓሪዱን ሊሱኩን እንለዋለን ማለት ነው ማቆሚያ ላይ። ወየምነዑነ አልማዑን ጠይብ ማዕልያ ከያ መሳቢያ በኋላ ረቢል ዓለሚን አልሐምዱሊላሂ ከኋላ አለ ለጽሁፉ እንዳይረዝምብን ነው። ከሚም ከስር በኋላ ያ ሱኩን መሳቢያውን አመጣለች። ቀጥሎ የማቆሚያ ፊደላችን ኑን ነው። እንግዲህ ሶስቱም ቦታ ላይ እዚህ ኑን፣ እዚህም ኑን፣ እዚህ ሲን የማቆሚያ ፊደሎች ናቸው። ከነሱ በፊት ከመደል አስሊ ወይም ከመደል ጦቢዒ ፊደል አንዱ መምጣት አለበት ብለናል። እዚህ አሊፍ፣ እዚህ ዋው፣ እዚህ ያ መጥቷል። ህጉ ተሟልቷል። መዱን ዓሪዱን ሊሱኩን እንለዋለን። ረቢል ዓለሚን ጠይብ ያሳሳብ ልኩ ምን ይመስላል የሚለውን እኔ ይህን ስናይ ወየጁዙ ይበቃል ይፈቀዳል ፊ መዲሂ ባሳሳቡ ሁኔታ ላይ ተላተቱ አውጁህ በሶስት መልኩ መሳብ ይፈቀዳል። ሶስት ወጅህ ወይንም መልክ አለው አሳሳቡ። የመጀመሪያው አጡሉ በረዥሙ ስንስበው የመጨረሻው ማለት ነው። ወሁወ ሲቱ ሐረካት ስድስት ሐረካ ይሳባል። ስድስት እንቅስቃሴ ወይንም ሐረካ ቀድር እንስበዋለን ማለት ነው። ጠይብ ሁለተኛው አተወስጡ በመካከለኛ ደግሞ ስንስበው ወሁወ አርበዑ ሐረካት አራት ሐረካ ወይንም እንቅስቃሴ ቀድር ይሳባል። አልቀስሩ ባጭሩ ስንስበው ደግሞ ፈጠን ብለን ስንቀራ ወሁወ ሐረከታን ሁለት ሐረካ ወይንም እንቅስቃሴ ቀድር ነው የሚሳበው ማለት ነው። ያሳሳብ መጠኑን ላሳያችሁ ወደ ኋላ እንመለስና ማለት ነው። ግን እዚህ ላይ ምን አለ? ወልአፍضሉ በላጩ የሚወደደው ፊህ በዚህ በመዱን ዓሪዱን ሊሱኩን አሳሳብ ሁኔታ ላይ አሲተቱ ስድስት ሐረካ መሳቡ ነው። በጡሉ የመጀመሪያው በረዥሙ የምንስበው ወሁወ ታሙ ሙሉም ይሄ ነው የሚወደደው ማለት ነው። ጠይብ እንዴት ነው የምንስበው? እስኪ መጀመሪያውን እንይ። በሁለት ሐረካ ቢረቢናስ በአራት ቢረቢናስ በስድስት በሙሉ ማለት ነው። ቢረቢናስ ልክ እንደዚሁ የታችኞቹም ወየምነዑነ አልማዑን በሁለት ወየምነዑነ አልማዑን በአራት ወየምነዑነ አልማዑን በስድስት ይሄኛውንም በዚሁ መልኩ ትስቡታላችሁ ማለት ነው ኢንሻአላህ። ጠይብ መጨረሻ ላይ አንድ ጥያቄ አለ። ሱአል ጥያቄ ሊማ ሱሚየ ለምን ተጠራ መደን ዓሪዶን ሊሱኩን መደን ዓሪዶን ሊሱኩን ለሱኩን የቀረበ ተብሎ ለምን ተጠራ የሚል ነው። ጀዋብ መልሱ ያው ቅድም እንደነገርኳችሁ ነው። ሊአነሁ እሱ ይሄ መዱን ዓሪዱን ሊሱኩን የሚባል የመደል ፍርዕይ አይነት ዓረض ቀረበ ዓለይህ ሱኩኑ በሱ ላይ ሱኩን ቀርቧል። ከመድ ፊደሉ መሳቢያው በኋላ ማቆሚያ ፊደል ነው ያለው ቀርቦታል። ፊ ሓለቲል ወቅፍ በምናቆምበት ጊዜ ሌላ ምንም ምክንያት የለውም ይሄው ነው። ወኢዛ ለም ይውቀፍ ካልተቆመሳ ቀጥለን መቅራት ከፈለግን መዱ ይቀየራል። ወኢዛ ለም ይውቀፍ ዓለይህ በሱ ላይ ማቆም ካልፈለግን ምንቀጥል ከሆነ ካነ ይሆናል መደን ጦቢዕየን ወደ ዋናው ወደ አስሉ ይመለሳል። መደን ጦቢዒ ተብሎ አያይዘን እንቀረዋለን ማለት ነው። ይህ ማለት ባጭሩ ምን ማለት ነው? እዚህ ላይ አሁን አልሐምዱሊላሂ ረቢል ዓለሚን ብለን ስናቆም ነው መዱን ዓሪዱን ሊሱኩን የሚሆነው። አልሐምዱሊላሂ ረቢል ዓለሚን አርረሕማን ራሒም ብለን ብንቀጥል ሁለት ሐረካ ብቻ መደል አስሊ ወይም መደል ጦቢዒ ብለን እንስበዋለን። ቀላል የመድ አይነት ነው። ልብ ብላችሁ ተከታተሉት። አላሁ አዕለም። ባረከላሁ ፊኩም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።